ዘጠነኛ ቴስላ ቴስላ ወደ 1.5 ትሪሊዮን ዶላር የሚገመት ካፒታል ሲኖረው ይህንን የሚያገኘበት ዋነኛው ምንጭ የተለያዩ ኤሌክትሪክ መኪኖችን በመሸጥ ነው። ከመኪኖቻቸው ውስጥም ሳይበርትራክ፣ ሞዴል ኤስ እና ሞዴል ዋዮች በጣም የሚታወቁ ሲሆኑ ስፖርት ኤሌክትሪክ ካሮችንም እየሰሩ እንደሆነ ተናግረዋል። የዚህ ካምፓኒ መስራችና ሲኢኦ ኢሎን መስክ ሲሆን ብዙ ነገሮችንም ለመስራት እንዳቀደ ተናግረዋል። ኢሎን መስክ ከቴስላ ባለፈ የስፔስ ኤክስ እና የትዊተር እንዲሁም የተለያዩ ካምፓኒዎች ባለቤት ነው። ስምንተኛ ብሮድካም ብዙ ሰዎች የማያውቁት ካምፓኒ ሲሆን ለተለያዩ ትላልቅ የኮምፒውተርና የስልክ ካምፓኒዎች ሴሚኮንዳክተሮችንና ቺፖችን ዲዛይን እያደረጉ የሚሸጡ የውስጥ መስመር ሰራተኞች ናቸው። ይህ ካምፓኒ ወደ 1.6 ትሪሊዮን ዶላር የሚገመት ካፒታል አላቸው። የዚህ ካምፓኒ ሲኢኦም ሆክታን በመባል ይታወቃል። ሰባተኛ ቲኤስኤምሲ ይህ ካምፓኒ እንደ ብሮድካም ብዙም የማይታወቅ ሲሆን ቺፖችንና ሴሚኮንዳክተሮችን ካምፓኒዎች ዲዛይን ባደረጉት መልኩ በተለይም ለአፕል፣ ለጉግል እና ለኢንቴል ብዙ ቺፖችን ይሰራል። የዚህ ካምፓኒ ሲኢኦም ሲሲዌይ በመባል ይታወቃል። ስድስተኛ ሜታ ወደ 1.6 ትሪሊዮን ዶላር የሚጠጋ ካፒታል ሲኖረው የሶሻል ሚዲያ አፖችን እንደ ዋትሳፕ፣ ኢንስታግራም እና ፌስቡክ ያሉትን በመቆጣጠርና በማሳደግ የሚሰሩ ናቸው። ከሱም ባለፈ ቪአር ሄድሴቶችን፣ የቴክ እቃዎችንና ስማርት መነጽሮችን በመስራት የሚገኙ ካምፓኒ ናቸው። የዚህ ሲኢኦም ማርክ ዛከርበርግ የፌስቡክ መስራች ነው። አምስተኛ አማዞን አሁን ላይ ወደ 2 ትሪሊዮን ዶላር የሚጠጋ ካፒታል ሲኖራቸው ኦንላይን ላይ የፈለጋችሁትን ነገር በዲሊቨሪ መግዛት ትችላላችሁ። ከትንሽ አንስቶ እስከ ትልቅ ማንኛውንም የቤት እቃ ከአማዞን ላይ ልገዙ ትችላላችሁ። ፕራይም ቲቪ እና ብዙ የአማዞን እቃዎች ሲኖሩ አማዞን ላይ አሁን ሲኢኦ የሚገኘው ጄፍ ቤዞስ ሳይሆን ኤንዲ ጄሲ ነው። አሁንም ግን ጄፍ ቤዞስ እንደ ቼርማን ሆኖ ያገለግላል። አራተኛ ጉግል ወደ 3.5 ትሪሊዮን ዶላር የሚጠጋ ካፒታል ሲኖረው በብዙ ሰዎች የሚታወቅና ትርፋማ ካምፓኒ ነው። ጉግል ፒክስል ስልኮችን ፍላግሺፕ እና ፕሮ ሞዴሎች ላይ የሚገኝ በጀቶች ላይ የሚገኝ እና ለብዙ ሰዎችን ያማከለ ስልኮችን የሚሸጥ ካምፓኒ ነው። ከስልኮችን ባለፈ የተለያየ የአንድሮይድ ሲስተም አፕዴቶችን እና አፕሊኬሽኖችን የሚሰራ ካምፓኒ ነው። ከእነሱ ውስጥም ዩቱብ፣ ፕሌይ ስቶር፣ ጂሜል፣ ጉግል ዋን ለክላውድ ስቶሬጅ እና የተለያዩ በአድቨርታይዝመንት የሚያገኙትን ሬቨኑ የሚቆጣጠሩበት ጉግል አድስ፣ ጉግል ፎቶስ፣ ጉግል ማፕስ እና የተለያዩ ብዙ አፕሊኬሽኖችን ዴቨሎፕ ያደርጋሉ። አሁን ያለው የጉግል ሲኢኦም ህንዳዩ ሱንዳይ ፒቼ በመባል ይታወቃል። ሶስተኛ ማይክሮሶፍት ወደ 3.6 ትሪሊዮን ዶላር የሚገመት ካፒታል ሲኖረው እነዚህን የሚያማምሩ የማይክሮሶፍት ሰርፌስ ላፕቶፖችን በመስራት ይታወቃል። በዋነኝነት የሚታወቀው ግን ዊንዶውስ ኦፕሬቲንግ ሲስተምን በመስራት ሲሆን መስራቹና ለብዙ ጊዜ ያገለገለው ሲኢኦ ቢል ጌትስ ሲሆን አሁን ላይ ያለው ደግሞ ሳቲያ ናዴላ ነው። ይህ ሰው ከ2014 ዓ.ም ጀምሮ በሲኢኦነት እስካሁን እያገለገለ ይገኛል። ሁለተኛ አፕል በኤሌክትሮኒክስ እቃዎች በጣም የሚታወቅ ሲሆን ቪአር ሄድሴቶቹ፣ ስማርት ዋቾቹ እና የተለያዩ አይፎኖች በመስራት ይታወቃል። ከሌሎቹም ደግሞ የሚታወቅለት እቃዎች ውስጥ ላፕቶፓቸው የማክቡክ ፕሮ እና ማክቡክ ኤር በጣም ከተገዙለት እቃዎች ውስጥ አንደኛው ነው። አፕል ወደ 3.8 ትሪሊዮን ዶላር የሚገመት ካፒታል ሲኖረው በዓለማችን ውስጥ ከሚገኙ በጣም ተወዳጅና ተፈላጊ ከሚባሉ ካምፓኒዎች ውስጥ አንደኛው ነው። እነዚህን ታብሌቶችና የሚያማምሩ እቃዎችንም በመስራት እንደ ሲሪ ያሉ ኤአይዎችንም ዴቨሎፕ በማድረግ ይታወቃል። አሁን ያለው ሲኢኦ ቲም ኩክ ሲሆን ለረጅም ጊዜ ለአፕል ሲኢኦ ሆኖ አገልግሏል። አንደኛ ኒቪዲያ ወደ 4.5 ትሪሊዮን ዶላር የሚገመት ካፒታል ሲኖረው የኮምፒውተር ግራፊክስ ካርዶችን፣ ቺፖችን እና ፓወርፉል የሆኑ የኮምፒውተር ኮምፖነንቶችን የሚሰራ ካምፓኒ ነው። በጣም አሪፍ እቃዎችን ስለሚሰራ የሚሸጠው እቃዎቹ እንዳለ በጣም ውድ ናቸው። አሁን ያለው የኒቪዲያ ሲኢኦ ኮፋውንደሩ ሲሆን ከ1993 ጀምሮ እስካሁን ድረስ ሲኢኦ ሆኖ እያገለገለ ይገኛል። በአጠቃላይ እስካሁን የነገርኳችሁ 9ኙ የዓለማችን ትላልቅ የኮምፒውተርና የቴክ ካምፓኒዎች የተለያየ የሆነ ደረጃ ሊኖራቸው ይችላል። ከጊዜ ወደ ጊዜ ሲኢኦዎችም ሊቀያየሩ ይችላሉና አሁን ላይ በ2025 እና 26 አካባቢ የሚገኘው ደረጃቸው ይህን ይመስላል።